ሰላም ጤና ይስጥልኝ ውድና የተከበራችሁ በአለም ዙሪያ የምትገኙ የአገሬ ልጆች ሰላማችሁ በያላችሁበት ብዝት ይበልላችሁ። ቪዲዮውን ሰብስክራይብ እና ደውል ምልክቷን ነካ ላይክ በማድረግ አበረታቱኝ። ቪዲዮን ከወደዳችሁ ለሌሎች አጋሩ ሼር ያደረጋችሁ እና የዛሬ ቪዲዮ ማለት ነው በጣም ደስ ብሎኛል። እንግዲህ መቼም የአገራችን ምግብ በሰው ሀገር ስንሆን እንዴት እንደምናፍቀን ምን አይነት ክብር እንዳለን ያያችሁት ታውቃላችሁ። ናፍቆቱን ያያችሁት የቀመሳችሁት በደንብ ታውቃላችሁ። እና ዛሬ ከሚገርማችሁ ነገር ወደ ሱቅ ወጣ ብዬ ነበረ። ከዛ ጎረቤት ናት ለካ እኔን ዙባላ ምናምን ሲወስድ ታኛለች ታቀኛለች ማለት ነው። እኔ ግን አላቃትምና ከዛ ሱቅ ሄጄ ነበረ። ሱቅ ላይ ተገናኘን። ሰላም እንዴት ነሽ? ሰላም ተባባለን። ከዛ እንዴ ጎረቤትሽ ነኝ እኮ እንደዚህ ዙባላ ምናምን ቆሻሻ ስትጥይ አይቼሻለሁ ብላ በደንብ ጠበቅ አድርጋ ሰላም ምናምን ስትለኝ ሰላም ብያት ማለት ነው። እና የኔ ሂት እንጀራ በጣም ናፍቆኛል እንደ ሽሮና እንጀራ ካልቀመስኩኝ እኔ እንደም አረቴ ውዴ እንጀራ ከዚህ በፊት እኔ ጠልብ ነበረ እና ጣሙ ትንሽ ቆምጣጣ ምናምን ስለሆነ መጥለብ ትቻለው እንዶ ይሞታሉ እንጂ እኔ በጣም ናፍቆኛል። አንቺን ካገናኛኝ ፈጣሪ የምትጠልብ ቁጥር ካለሽ ካልሰጠሽኝና እኔ ጠልብ ካልበላውኝ ምናምን አለች። የኔ እናት በጣም አሳዘነችኝ። በጣም አንጀቴን በለችኝ። ከዛ ፊት ጠልበሽ ምናምን አታውቂም ማረኝ አላውቅም፣ ግን አሁን እንዴት እንደናፈቀኝ አማረኝ አለች። በቃ እንደ እርጉዝ ሴት አማረኝ አለች። ራሷ ናት እንደዚህ ያለችኝ። ከዛ የኔ እናት በቃ በጣም አሳዘነችኝ። አቤት ከሰው ጋር ለመገናኛት እንዴት ክፉ ነው። ከሰው ጋር ስንገናኝ ብዙ ነገር እናያለን፣ ብዙ ነገር እንለምዳለን፣ አንዳችን ለአንዳችን በቃ እንደርሳለን በእውነት። ከዛ እሺ የኔ እናት የኔ ቆንጆ በቃ ችግር የለም ብያት በቃ ላንቺ ከጠለብሽ አልቀር እኔ ለኔ የሚፈልጋለው ምክንያቱም የሹፌሩን የድራይቨሩን ብር ተካፍለን እንከፍላለን ብያት አስተባበርኳትና እሺ ተባብለን ከዛ ብር አዋተን አብረን ገዛን ማለት ነው። ሹፌሩ ጠለቢያ ሲመጣ ያው ቤታችን አጠገብ ለጠገብ ስለሆነ ልክ ሹፌሩ ሲደውል ባይሽ አንቺን ውጪ እኔን ወጥቻለሁ ተባባለን። ወጥተን ሹፌሩ ለሁለታችንም ደጅ ላይ አደረሰን ማለት ነው። እና አስገራሚና አስደናቂ ጊዜ ነበረ። በጣም አሁን እየገረመኝ ነው። አቤት አጋጣሚ እያልኩኝ እየተሳሳኩኝ እኔም ሳላስበው በቃ ሊበላ ነው እንጀራና ወጥ ማለት ነው። ሽሮ ሊሰራ እንግዲህ ይሄው እየተራረጥኩኝ ነው። በጣም ደስ ብሎኛል። እውነት ከሰው ጋር መገናኘት በጣም ጥሩ ነው። እና እንዴት ደስ እንዳላት በቃ ስልክ ቁጥር ነው የሰጠሁት። ምንም እንግዲህ ብር በራሷ ብር ነው የገዘችው። እንዴት ደስ እንዳላት በቃ እንደ እየመረቀችኝ በቃ አይዞሽ በቃ ለወደፊት ከፈለሽ በዚህ ቁጥር እንደዚህ ጠልበሽ በፈለግሽው ሰዓት መግዛት መብላት ትችያለሽ ብያት መከርኳት። በጣም ደስ በሚል ሁኔታ በቃ እኔም ይኸው እራቴን እያዘጋጀውኝ ነው፣ ሽሮ እየሰራውኝ ነው። ደስ ብሏት እሷም ቀምሻለሁ በልቻለሁ እንጀራውን በጣም ጥሩ ነው አለች። እኔም ይኸው አሁን ሰርቼ ቀምሳለሁ ማለት ነው። በዚህ አጋጣሚ ማለት ነው ውዶቼ በእውነት ያማራችሁትን ነገር ገዝታችሁ ብሉ። በእውነት እኔ ማለት ነው ሁሌ ለኔ ያማረኝን ነገር ሲገዛ እንዴት ደስ እንደሚለኝ ባንክ ላይ ተቀምጦ ሰርቼ አግኝቼ ይሄን ያህል ብር ተቀምጦልሻል ከሚባልም ይልቅ ሰርተሽ ባገኘሽው ገንዘብ ይሄን አድርገናል ከሚባልም ይልቅ ማለት ነው የምርን እንምላችሁ እዚህ ባለውበት ቦታ ለኔ ያማረኝን ነገር ገዝቼ ሲበላ ገዝቼ ስለብስ በቃ ለራሴ እዚህ ጋር ለራሴ በቃ የሚያደርገው ነገር በጣም ደስተን ይፈጥራል ማለት ነው። ምክንያቱም አንዳንዶቻችን ማለት ነው ለነገ ብቻ ብሩን የምናስቀምጠው ለነገ የምናስበው ለነገ የምንልከው ለነገ ለዛሬ ባለንበት ቦታ ሆነን ለራሳችን አንድ ጁስ ገዝተን የማንጠጣ አንድ ያማረንን ነገር ለራሳችን የማናደርግ ስላለን በእንደዚህ አይነት መንገድ ለራሳችሁ የማትሆኑ ለራሳችሁ የማታደርጉት ካላችሁ በእውነት ተቆጠቡ። ዛሬን ኑሩ፣ ዛሬን ብሉ፣ ዛሬን ጠጡ። ያ ማለት ለነገ አትላኩ አትቆጥቡ ሁሉንም እዚህ አባክኑ እያልኩኝ አይደለም፣ ግን በመጠን በቃ ሚዛናዊ በሆነ መልኩ በመጠን በቃ ለነገም ብንልክም ዛሬ ላይ ለራሳችን በእጃችን ላይ የሆነ ነገር አስቀርተን
በዛሬ ላይ ሆነን ገዝተን እየበላን ያማረንን ነገር እየበላን እየጠጣን ራሳችንን እየተንከባከባን እንኖር። በቃ ዛሬ ላይ ስንኖር ዛሬ ላይ ስንደሰት ነው ለነገ ሄደን ሰርተን ያገኘነውን ለመብላት የምንደርሰው ማለት ነው። የምርን ነው የምላችሁ። አንዳንዶቻችን እኮ ዛሬን ሳንኖር በቃ ለነገ እያሰበን ለነገ እየተጨነቀን ብዙ የምንጎዳው የመዳም ቅመሞች አለን። የምርን ነው የምላችሁ። እኔ አሁን ዛሬ እንዴት ደስ እንዳለኝ አንደኛ ለጓደኛዬ ደረስኩላት። አጋጣሚ ነው። አቤት የአጋጣሚ ነገር ይገርማል። በአጋጣሚ ተገናኘን፣ ለሷም ጠቀምኳት። በጣም ደስ በሚል ሁኔታ ማለት ነው። እኔ ከዚያ ፊት እንደዚህ አዲስ ሆኜ ገና አዲስ ልክ እንደመጣሁኝ በገባበት ቤት አበሾች አልነበሩም፣ ሌላ ዜጎች ናቸው። ከዛ እኔ የማላውቀው ብዙ ነገር አለና በቃ ዘመድ ቤት ይዞኝ ሲሄዱ አጋጣሚ አንድ አበሻ አገኘዋት። ከዛ ሰላም ሰላም ተባብለን በጣም ደስ አለኝ። ከዛ በኋላ እኔ ከመጣሁ 8 ወር ሙሉ ብር የሚልኮ መንገድ በቃ ይሄ አሁን በዚህ ጊዜ ሁላችንም እንዴት እንደምንልክ ታውቃላችሁ፣ በህዋላ ማለት ነው። በሱ መንገድ መላክ አላውቅም ነበር። አሁን ቀጥታ ባንክ ላይ ነው ሰዎች ይዞኝ ሲሄዱ የሚያስገባው ማለት ነው። አሰረቸው ይወስዱኛል፣ እኔ ባንክ ላይ ነው የሚልኮ የነበርኩት። ከዛ እንዴት ነሽ ብላ ታወቀን እና እንዴት ነው ብር የምትልኪ ምናምን አለችኝ። እኔ እንደዚህ ነው የሚልኮ የኔ እናት፣ በቃ አይዞሽ በዚህ መንገድ እንደዚህ አድርገሽ ላኪ፣ በቃ እኛ የምንልኮ በእንደዚህ አይነት መንገድ ነው፣ ይሄው ቁጥሩንም ያጂ ምናምን አለችኝ። በጣም ጥሩ ልጅ ናትና በእውነት ስንት ደግ ሰው አለ በእውነት። እና ይሄ ስግደት እንግዲህ ብዙ ነገር አስተምሮናል። እግዚአብሔርን ብዙ ነገር ማለት ነው። ብዙ ደግ ሰዎችን አገናኝቶናል። እና ከዛ አስለመደችኝ። በዚህ መንገድ ላጊ ላንቺ የሚጠቅምሻል፣ ትጎጃለሽ የኔ እናት ምናምን አለችኝና በጣም ጥሩ ልጅ ናት። ዋው እውነት ከዚህ ውስጥ ሁሉ እኔ ምን ተማርኩ መሰላችሁ? ከሰው ጋር መገናኛት በጣም ጥሩ ነው። ደግሞ ፈጣሪ ቤት በኩል እንደሚያገናኛችሁ አታውቁም። የምር ነው። አሁን የዛሬን ቀን እኔ እንደዚህ ከጓደኛዬ ጋር እንደዚህ ጎረቤቴ የአገሬ ልጅ ናት አገኛለሁ እገናኛለሁ ብዬ አላሰብኩም። ግን አጋጣሚው በሚገርም ሁኔታ እንጀራ እንዴት እንዳማረኝ በቃ በዛሬ ቀንማ እኔ ካልበላውኝ በቃ ቁጥር አንቺ ጋር ካለ ካልጠለበን አለችኝ እና ዋው እኔም በአጋጣሚ አሁን ይሄ ሊበላ ነው ሽሮ ይሄው ጊዜ አይወስድ ሰዓት ቆጣቢ ፈጥኖ ደራሽ ነው። ቲክቲክ እያለ ነው። በሰከንድ ውስጥ ይደርሳል ማለት ነው። ይበላል ማለት ነው። ዋው እንዴት አባቱ ደስ እንዳለኝ ማለት ነው። ይበላል ሽሮና እንጀራ ዛሬ ይበላል። እና ደስታን ተካፈሉ። የዛሬ ውሎ ይሄን ይመስላል። እራቴን በዚህ ሰዓት ጉድ እያልኩኝ ነው፣ እየሰራውኝ ነው። ለካ በመዳም ቤትም እንደዚህ ይቻላል እንዴ እስከሚባል ደርሻለሁ። እንደዚህ ይቻላል እንዴ? እኔ እኮ በአገሬ በቤቴ ያለው ታይል ስሜት እየተሰማኝ ነው። በቃ ከደስታ ብዛት የተነሳ ማለት ነው። በዛሬ ቀን እንግዲህ ውዶች ያማራችሁን ነገር ብሉ ጠጡ ነው የምላችሁ። በዚህ አጋጣሚ እንግዲህ ቪዲዮውን ለራሱ እንደዚህ ለራሴ ብሎ ለማይገዙት ለማይጠጡት ከዚህ ውስጥ አንዳቸው ይጠቀማሉ። አዎ ለራሴ መሆን አለብኝ። ያማረኝን እኔም ገዝቼ ልብላ እስቲ በዚህ ሞራል እቺ እህታችን እንደተደሰተች እኔም ልደሰት የሚሉት ስለሚኖሩ ተጠቅማችሁ ለሌሎች ደግሞ ሼር ማድረግን እንዳትረሱ። አበረታቱኝ እሺ ውዶቼ። በተሻለ ቪዲዮ በሌላ ቪዲዮ ለናንተ ይጠቅማል ለናንተ በቃ ያስተምራል የሚሉን ማለትን ከህይወቴ የተማርኩትን ያያውትን ነው ለናንተ ሼር የሚያደርገው ማለት ነው። እና ጠቃሚ ነው የሚሉን ቪዲዮዎቹን ወደ እናንተ አደርሳለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ ውዶቼ። ይሄው ሽሮአችንን አደረስኩ። ሽሮ ሊበላ ነው። ይሄው እንጀራዬ እንደዚህ ጠልቤ አቤት በስግደት ስንኖር አገር ስናፍቀን በላይቭና በቪዲዮ እየተከታተለን የአገራችን ምግብ ስናፍቀን እንደዚህ ጠልበን በመብላት ናፍቆታችንን እየተወጣን ቤተሰብ ስናፍቁን ደግሞ ቤተሰቦቻችን ስናፍቁን ደግሞ ደውል አድርገን ሃሎ ቢለን በመጫወት በማውራት ሰላም በማለት ናፍቆታችንን እንደዚህ እየቀነሰን ካልኖረን ማለት ነው።
ከባድ ነው የሚሆንብን ኑሮ በስደት ከባድ ነው የሚሆንብን በእንደዚህ አይነት መንገዱ ስንኖር ደግሞ ቀለል ይለናል ደስ ይለናል በእውነት እኔ በእንደዚህ አይነት መንገድ ነው ስደት ላይ ደስተኛ ሆኜ መኖር የሚፈልገው ማለት ነው እየኖርኩኝም ያለሁት እንደዛ ነው ቤተሰቦቼ ከናፈቁኝ ያው ኔትወርክ ኢንተርኔት ዋይፋይ ከሰራ ዳታ ምናምን ከተመቻቸው ማስመላ ካገኘዋቸው ለነሱ በቪዲዮ በምን በኢሞ ካልተገኙ ደግሞ ሩጬ ካርድ በመግዛትና ደውል በማድረግ ነው ናፍቆቴን የሚወጣው ማለት ነው ምግብ ስናፍቀንም እንደዛ ብራችንን ላጥ ደሞዝ እስከተከፈለልን ድረስ ሰርተን እስካገኘን ድረስ በቃ ለራሳችን እስካለን በዛሬን ስንኖር ዛሬ ለራሳችን ካልኖረን የነገን እንግዲህ ፈጣሪን የሚያውቀው የነገን ደርሰን ለመኖር ለመብላት ዛሬ ላይ መደሰት አለብን ይሄ ደረሰልን እንጀራና ወጥ እንብላ ውዶቼ የዛሬ ቪዲዮ ይሄን ይመስል ነበር በቀጣይ በሌላ ቪዲዮ እስከምንገናኝ ቻው ሰንብቱ